ጀማው የላሊጋው ፉክክር ማለት ነው እንደ ተጧጧፈ እንደቀጠለ ነው ጀማው አሁንማ ብሶበታል ነው ምላችሁ ብሶበታል ማንዬ ባርሳ በጂሮና ተሸነፈ 2-1 በሆነው ውጤት ይህ መሆኑንም ተከትሎ እንግዲህ ማድሪድ በ60 ነጥብ በ58 ነጥብ ደግሞ ባርሳ ተከታይነት ላይ እንግዲህ ተቀምጧል ማለት ነው ጀማው በዛሬ ጨዋታ ላይ እንግዲህ ባርሴሎና ይሄንን ጨዋታ የማሸነፍ ከፍተኛ ግምት ተሰጥቶት ነበር ግን ጂሮናዎች ከተጠበቁት በላይ ነው ፐርፎርም ያደረጉት ጀማው በጨዋታው ላይ ባርሳ ፔናልቲ አግኝቶ ነበር ግን ያንን ፔናልቲ ላሚን ያማል ስቶታል ሊጠቀምበት አልቻለም ጀማው ታዳሰክ እንዳፍ ላይ እንግዲህ በተፈጠረው ድራማ መሰረት 2-1 በሆነ ውጤት ባርሳ ተሸንፏል እንግዲህ ይህ መሆኑ ከባድ ነው ጀማው ምክንያቱም ማድሪድ በሁለት ነጥብ ልዩነት ሊጉን መምራት ጀምሯል ማለት ነው ጀማው እንደምታውቁት ባርሳ ተከታታይ ጨዋታ ሽንፈት እያጋጠሙ ይገኛል ያ ብቻ አይደለም የቡድኑ ስፕሪትም ጥሩ አይመስልም በዛሬ ጨዋታ ላይ እንኳን አንዳንድ ተጫዋቾች ተቀይረው ሲወጡ ያሳዩትን ሪአክሽን እያያችሁ ነው እንግዲህ በፍጹም ደስተኞች አይደሉም ተቀይረው የወጡት ተጫዋቾች ከሃንሲ ፍሊክ ጋርም ጥሩ ግንኙነት ያላቸው እስከማይመስል ድረስ ነው እንግዲህ ወደ ተቀያሪ ወንበር ላይ ሲያመሩ የተመለከትኩት እንግዲህ ባርሳ ቤቱ ትንሽ ችግር ነገር ገባ ሳይል አይቀርም ጀማው እና ሀሳብ አስተያየት አላችሁ ሀሳባችሁን አካፍሉኝ ይመቻችሁ ዋተ ካታላን ደርቢ ይላል ማን ሚያዝናና ጨዋታ በመጀመሪያ ለባርሳ ደጋፊዎች በጣም አሳዛኝ ተሸናፊ ሁለተኛው ጎል ፋውል ለምን እንዳላየው ዳኛው አላቅም ግን አይገባቸው ማለትም አትችሉማ ጆዋን ጋርሲያ ብቻውን ያወጣው ዶራኑማ ኳስ ያቆማል እንዴ ማን ዲ 4-5 ማግባችሁም ኤቭሪ ቻንስ ክሬት የሚደረገው ባርሴሎና ላይ በክንፍ በኩል የሆነ ኳስ ተነጠቀለታል ኦንሳይድ ነው ወደ መሃል ያስገባለታል እቺን ራሱ ቢያገቡ ስንት ጎል እንደሚያገቡ ሚያዝናና ድራማቲክ የሆነ ፈርስት ሃፍ ብቻ ራፊኛ አንግል ለሚን የማል ፔናልቲ ላይ አንግል በረኛውን ሽጦት እድል አልነበራችሁም እና ያቺ ሃይላይን ምን ሆናችሁ ነው እንዳለ ቻንሶች እንኳን እንዴት ናቸው በቃ ሃይላይን ስላላችሁ በክንፍ በኩል ለአንዱ ይሰነጠቅለታል ኦንሳይድ ነው ወደ ቦክስ ያስገባዋል ያኛውን በመሃል እየሮጠለታል አለቀ ሁሌም ክሰት ቻንስ ግን ሚያዝናና ጌም እኔ ባርሳ አሸነፈም ተሸነፈም የባርሳ ጨዋታ ማየት ይመቸኛል ምክንያቱም በቃ ባክ ኤንድ ፎርዝ ያዝናናል ነው ማለት በቃ ሚያዝናና ጨዋታ እኔ አራው የሆነ ዛለ አስበላችሁ ብዬ ነበር የተሰረዘው ኳስ ምናምን ብዛት የኩንዴ ፋውል እኔ ብዙ ሌሎች መግባት የነበረባቸው ጎሎች ነበሩ የኩንዴ ግን ጎል መሆን አልነበረበትም ገባችኋል ምንም ጎል መሆን አልነበረበትም አሁን ታይትል ሬሱ ፏ ብሎ ይቀጥላል ማድሪድ የተበላሸው አንድ ችግር ስለነበረበት ነው ፓስ ማድረግ ማይችል ሰው ስለሌለው የክሩዝን ቦታ መተካት የሚችል ሰው ሁሉም ሰው ስለሚሮጥ አቀበለኝ ብሎ ይሮጣል ሁሉ ይሄን ነገር በትሬንት በከፊሉ የተስተካከለ ይመስላል ሰሞኑ እና ያለን ኤምባፔ ራሱን እያሰነጠለ ይሄን ዋንጫ እንዳይነጥቃችሁ